وقالوا سمعنا وأطعنا غفرانك ربنا وإليك المصير. عَمَّ يتساءلون عن النبأ العظيم الذي هم فيه مختلفون كلا سيعلمون ثم كلا سيعلمون ألم نجعل الأرض مهادا والجبال أوتادا وخلقناكم أزواجا وجعلنا نومكم سباتا وجعلنا الليل لباسا وجعلنا النهار معاشا وبنينا فوقكم سبعا شدادا وجعلنا سراجا وهاجا وأنزلنا من المعصرات ماء ثجاجا لنخرج به حبا ونباتا وجنات ألفافا. النات منم تهون من نم تهون من بسوا السوان مخدم السوان منكباكب بسوا مكرات الناتينات بلو ماقرب بحياة منورا بچا بقينو لمؤمنوች በሐያት መኖሯ ብቻ በቂኖ ለአዋቂዎች ለገባቸው የፈለገ ማንነት ቢኖራት በሐያት መኖሯ ብቻ በቂኖ። ለምን የኔ ጭንቀት የሚጨንቃት የኔ ለቅሶ የሚያስለቅሳት የኔ ደስታ የሚያስደስታት ያቺ ጎስቋላዋ እናቴ ናት። እንዴት በእናት ይታፈራል? እኔ አንድ ነገር ልንገራችሁ ወንድሞች፣ አንዱ ትልቅ ሰው ነው ከሳዑዲ አረቢያ በጣም ሀብታም ሰው ነው። ጉበቱ ከጥቅም ውጭ ሆነች። እዚህ ስንት መቶ ሺህ ነው የጨረሰው ጉበቱ እንዲመልሱዋት። በቃ የተበላሸች ሄደ። 82 ኪሎ የነበረው 40 ኪሎ ሆነ። እሱ 42 ኪሎ ነው የከሰረው። አጥንት ብቻ ቀረሰው። ይው ዶክተሮቹ በሙሉ አሉ የተባሉ ዶክተሮች እዚህ በሙሉ ይህ በሽታ አንችለውም፣ አሜሪካ መሄድ አለበት አለ። ሀብታም ነው፣ በጣም ሚሊዮነር ነው። ሁለት ወንድሞቹ ይዘውት ወደ አሜሪካ ሄዱ። በትልቁ ሙስተሽፋ ሆስፒታል አስገቡትና እዛ ዶክተሮቹ ብዙ ጥረት አድርገው አንችለውም፣ ጉበቱ خلاص አለቀቻለው። خلاص طيب ምን እናረግ? ያኒ መልሱት ወደ ሳዑዲ አረቢያ፣ እዛ ይሙት እንጂ እኛ አንችለው ማለት። እስከ ሚሊዮን ነው የከፈሉ። እዛ ሚሊዮን ዶላር የሚያህል ከፍለው ደግሞ አልችልም አሉ። ለመመለስ ወደ ሳዑዲ አረቢያ እንዲመልሱት አንድ ሳምንት ሲቀረው አንድ የሱሪያ ሼክ ነው ዓለም እዛ ይዞር ነበር በሙስተሽፋው። ከዛ አያቸውና ምን ነው ወንድሜ ምን ሆነዋል ሼኹ አለ። والله እንደዚህ ታሟል። طيب እኔ ቁርአን ልቅራለት ልመክርለት አለ። እሺ መክረው አሉ። ሰውየው ሼኹ እኮ ነው። ቁርአን ሲቀራ በሶስተኛው ቀን ጉበቱ ጀመረች። አምስተኛ፣ ስድስተኛ፣ ሰባተኛ ቀን ጉበቱ መሙላት ጀመረ። በ21ኛው ቀን አሉ ጉበቱ ሙሉ ሆነና መስራት ጀመረ። ደካትራ መጥተው ሲያዩት ምንድነው ያደረክለት ሲሉ ምንም ቁርአን ቀራሁለት ብቻ። ጉበቱ ጠፍቶ ቆስሎ የነበረው ህይወት መለሰና በቃ እንትን ጤናማ ሆነ። ሰውየው እኮ ዳና ያሉ ታውቃለህ፣ ከአሜሪካ ሳይመለስ 60 ኪሎ ደረሰ። 40 ኪሎ ከስሮ የነበረ አሁን 60 ኪሎ ደረሰ። መብላት ጀመረ፣ መጠጣት ጀመረ። ሼኹ እዛ ለ21 ቀን ነው የቀራለት። ያኒ እንደዚህ ነው ሱናው፣ 7 ቀን 21 ቀን እንደዚህ ነው የሚባለው። አልሙሂም ሰውየው ዳነ። የዚህ ሀብታም ወንድሞች ያዙትና ያ ሼኽ አሉት ምንድነው የቀራሁለት? ሱረት አልፋቲሃ፣ ሁለት ቁል አዑዙ፣ ቁል ሁወ አላሁ አሐድ፣ አወል ሱረት አልበቀራ፣ አኺር ሱረት አልበቀራ። ተማም እንደዚህ ቀራሁለት ጻፍ አሉ።
አምጥተው ከቁርአን አውጥተው ጽፈው ይህን መጽሐፍ አደረጉትና 200,000 ኮፒ አድርገው በየሙስተሽፋው በየሆስፒታሉ የታመመ ያለ በሙሉ ይህን መስጠት ጀመሩ። አንዷ ይህችን ቻለች። እኔ ደግሞ እዚህ አምጥቼ ያኔ 3-4 አለኝና ይህን ላንተ ልስጥህ አለችና ወሰድኳት። እኔ ደግሞ ምን አደረኩ? ሄድኩና 300 ኮፒ አድርጌ ለተማሪዎቹ ሰጠኋቸው። እንደውም ለብዙ ሰው ሰጠሁት ማለት ነው። እና ቁርአን ለሁሉም በሽታ በንያ ካደረክ ግን ወንድሞች ንያ ያስፈልጋል፣ የልብ ንጽህና ያስፈልጋል። ቶች ስለሚጠቅሙ እንዲጠቀሙ አድርጉ። የመጀመሪያው አላህ Subhanahu Wa Ta'ala እንዴት ነው ያመለክን ያለነው? እሱ እንዳዘዘን ነው እየተገዛን ነው ያለነው? እሱ ላይ ምንም ሳናጋራ ቅንጣት ያክል ሳናጋራ እያመለክነው ነው ወይስ አንዳንድ ሙእሚን ነን ብለው የሚያስቡ ሰዎች ላኢላሃ ኢላላህ እያሉ ከአላህ በቀር በሐቅ የሚመለክ አምላክ የለም እያሉ ዞር ብለው ግን ከአላህ ውጭ ያለን ኃይል ይጣራሉ፣ ይለምናሉ፣ ቀብሮች ጋር ይሄዳሉ። ሸሆቹዬ አባብዬ ያ ሼኽና ሁሴን ያ ሼኽና ቃጥባሪ ድረሱልኝ፣ ጤናዬን መልሱልኝ እያሉ ይጣራሉ። አላህ Subhanahu Wa Ta'ala እንዴት ነው የሚታዘባችሁ? እናንተ ሰዎች ግን እያበላችሁ እያጠጣችሁ እሱ ብቻ ነው የሚያደርገው ይህን ነገር፣ እያለበሳችሁ እንደፈለጋችሁ እንድተነፍሱ እያደረጋችሁ ትንሽ ቆም ብላችሁ አታስተውሉ? ወላሂ ከለመናችሁ አላህን ብቻ ለመኑ። ይህንን ያልኩት እኔ አይደለሁም፣ ረሱል ሰለላሁ ዐለይሂ ወሰለም ናቸው ያሉት። ኢዛ ሰአልተ ፈስአልላህ፣ ከጠየቅ አላህን ጠይቅ። ወኢዛ ስተዐንተ ፈስተዒን ቢላህ፣ እርዳታን ከለመንክ አላህን ብቻ እርዳታን ለምን። ስለዚህ አላህ እንዲወድ ከፈለግ ከነዚህ ስራዎች ከነዚህ ወንጀሎች መራቅ አለብን። አይ ካልክ ግን በአላህ ላይ እያጋራህ ነው፣ አላህ ማይወደውን የሚያስቆጣውን ትልቁን ወንጀል እየሰራህ ነው። በዚህ መንገድ ላይ ሳትቶበት ብትሞት ወላሂ ጀነት ሳይሆን እሳት ነው የሚጠብቀህ። ጀነትም እርም ነው የምትሆንብህ። ይህንን ያልኩት እኔ አይደለሁም፣ አላህ Subhanahu Wa Ta'ala። በአላህ ላይ የሚያጋሩ ሰዎች ጀነት በነሱ እርም ትሆንባቸዋለች ሳይቶብቱ ከሞቱ። ስለዚህ አላህ እንዲወድ ከፈለክ በብቸኝነት እሱን ብቻ ለምን፣ እሱን ብቻ ተጣራ፣ ለሱ ብቻ ሁሉንም አምልኮ ዒባዳዎችን ለሱ ብቻ አድርግ። አይ ምትል ከሆነ አሁንም እያሻረክ ለአላህ ብቻ የሚገባውን ስልጣን ለሌላ ኃይል እየሰጠህ የፈለገ መልካም ስራ ብትሰራ፣ ወላሂ ወቅቱን ጠብቀ ሰላትን ብትሰግድ፣ ዘካ ብታወጣ፣ ሰደቃ ብትሰድቅ፣ ቁርአን ብትቀራ፣ ዚክር ብታደርግ፣ ወላጆችን ብትንከባከብ እንኳን ይሄ መልካም ስራ አላህ ዘንድ ተቀባይነትን ያገኛል ብለህ ማሰብ ይቅርና ይሄ መልካም ስራ ከአንገት አያልፍም። ለምን? ረሱል ሰለላሁ ዐለይሂ ወሰለም ምን ሲል ያስጠነቅቃቸው? አላህ ለኢን አሽረክተ፣ ብታጋራ፣ ለአላህ ብቻ የሚገባውን አምልኮ ለሌላ ኃይል ብትሰጥ፣ ለአላህ ብቻ የሚገባውን ስልጣን ለሌላ ኃይል ብትሰጥ ማለት ነው፣ ለይሕበጠነ ዐመሉከ፣ ስራህ በእርግጥ ይታበሳል፣ ወለተኩነነ ሚነል ኻሲሪን፣ ከከሳሪዎችም ትሆናለህ አላቸው። ስለዚህ አላህ እንዲወደ አላህን በብቸኝነት ጥርት አድርገህ አምልከው። አላህ Subhanahu Wa Ta'ala በቁርአኑ ምን አለ? ፈመን ካነ የርጁ ሊቃአ ረቢሂ፣ የጌታውንም መገናኘት የሚፈልግ ሰው ፈልየዕመል ዐመለን ሷሊሐን፣ መልካም ስራን ይስራ፣ ወላ ዩሽሪክ ቢዒባደቲ ረቢሂ አሐዳ፣ በጌታውም መገዛት አንድንም አያጋራ አለ አላህ Subhanahu Wa Ta'ala። ምን ይከለክልሃል ያ አኺ? አላህን Subhanahu Wa Ta'ala በብቸኝነት ለማምለክ እሱን ብቻ በብቸኝነት ለመለመን። አላህ Subhanahu Wa Ta'ala ከአላህ ጋር አንድንም አትገዙ ወይም አትለምኑ ብሏል። ስለዚህ አላህን ብቻ ነው መለመን ያለብህ እንጂ ሌላን አትለምን፣ አትጠይቅ። የሚጠቅምህ የሚጎዳ አላህ ነው ያ አኺ። ሌላው አላህ መልካም ስራህን እንዲቀበል ከፈለክ፣ ዱዓን እንዲቀበል ከፈለክ አላህ Subhanahu Wa Ta'ala ምን አለ በቁርአኑ? ኢነማ የተቀበሉ ላሁ ሚነል ሙተቂን፣ አላህ የሚቀበለው እኮ ከጠንቅቆቹ ብቻ ነው አለ አላህ Subhanahu Wa Ta'ala።